ሰላም ቤተሰቦች፣ በዘመኔ ነው ምላችሁ ወላሂ በዚህ እድሜ እንደዚህ አይነት ጉዞ አደርጋለሁ ብዬ አስቤም አልሜም አላውቅም። አልሐምዱሊላህ በብዙ ጉዞ ስጓዝ ሁሌም ደስ ብሎኝ ረክቼ ነው። የዛሬው ግን እንባዬ እየመጣ የደስታዬ ብዛት ከአቅሜ በላይ ሆኖብኝ በጣም ትልቁን የህይወቴን ጉዞ እየተጓዝኩ ነው። እንደነገርኳቸው አሁን ውስጥ ገብተናል። እዚህ ጋር ፍሬኖቹ ምናምን ትንሽ ወጋገን እየመጣ ነው። በጣም ደስ ብሎኛል ወላሂ። ሙስሊም የሆናችሁ ሰዎች ናችሁ የምትረዱኝና ወደ መዲነቱል ሙነወራ ወደ መካ ነው የሚሄደው። የሙስሊሙ ሁሉ ናፍቆት፣ የሙስሊሙ ሁሉ በቃ ትልቁ ነገሩ መዲነቱል ሙነወራ መካን ማየት መጎብኘት ቢቻል እዛ መኖር ነው። እና እንግዲህ በዚህ እድሜ አላህ ምስጋና ይገባው። ገንዘብ አይደለም ብላችሁ ሰውን ገንዘብ አይወስደውም። ግዴታ አላህ ነው ወዲህ ካላለ በስተቀረ የሚኮን ነገር አይደለም። እና እየተጓዝኩላችሁ ነው። አሪፍ ጊዜ ነው የምናሳልፈው። ጅዳ ደርሰናል። ሰዎች ይኸውላችሁ እኔ ብዙ ማውንተን አይቻለሁ። በጣም ብዙ ተራራ
በኢትዮጵያ ውስጥ አጠቃላይ በየትም በትግራይ፣ በጎንደር፣ በሰሜን ተራሮች፣ በባሌ ተራሮች፣ በኦሞ ቫሊ ኤቭሪቲንግ አይቻለሁ። እንደዚህ 100 ምናምን ኪሎ ሜትር የሚረዝም ተራራ ሊያውም ቼንድ ማውንተን ቀጥታ በቃ እንዲህ ጭራሽ ደግሞ የሚገርመው እኔ ሀዲስ ላይ ስለ ጀበሎች ስለ ተራሮች አለመስማታቸው። አይ ቲንክ ብዙዎቻችሁ ልክ ሳውዲ አረቢያን ስናስባት በረሃ እልም ያለ አሸዋ ነው የሚመስለው። የሁላችንም ማመለካከት ነው ብዬ አስባለሁ። ጋይስ ይኸውላችሁ እነዚህ የምታዩዋቸው ተራሮች ከቅድም ጀምሮ ሳሳያችሁ ሳየው ዋይኔ ባይ ያልቃል ስለማያልቅ እዩት፣ ሉካት እዩት። ዛፍ ምናምን የለም ግን እኔ በቃ ሳውዲ አረቢያ ሲባል በቃ አብዛኛውን ፓርቱ አሸዋ ይሄ በረሃ ነው ብዬ ነው ያሰብኩት። እና ኡምራ የምታደርጉ ሀጅ የምትመጡ ሰዎች ኤክስፔክት በቃ ይሄን መሰለ የሚገራርሙ ተራሮች እንደምታዩ እመኑ። እና ኢትስ ላይክ ዘ ቤስት ዌዘር ታይም ዘ ቤስት ማለት ምናልባት ዘ ቤስት ኦፍ ቤስት ዴይስ ነው ያለሁት። ምንም ያው 9 ሰዓት ከ35 ደቂቃ ነው። አስር እየተሰገደ ነው። እኛ ስለቀሰርን ነው። በቃ ምንም ሙቀት የለም። ኖርማል ማለት ነው። ኖርማል ኢኔሲስ እንደውም አዲስ አበባ ራሱ ታቃጥላለች። ወላሂ በደንብ ነው የምታቃጥለው በዚህ ሰዓት። ምን አይነት ዌዘር ልበላችሁ። ልክ 12 ሰዓት ከምናምን የለም። በጣም ካልም ሆኖ it's something like that። እነዚህ ኒውት ኦል ደ ዌይ ይሄን ሁሉ ማውንቴን ኒውት ይሄን ሁሉ ማለት ይሄዳል። ይሄ ወላሂ ወንድሜ ገርሞት እሱ ነው ይዞኝ የመጣው። በጣም የሚገርም እኔ እንደዚህ በፍጹም ሳውዲ አረቢያን እንደዚህ በፍጹም ነው ያልገመትኳት። በጭራሽ ነው ብላ ለማስረዳት ራሱ ከብዶኛል። ሌሎች ሻሃችን ሲናገሩ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም በዚህ በኩል ነው የሄዱት ብለውናል። ምናልባት እሳቸው የሚሉትን ነገር ካገኘ አሳውቃቸዋለሁ። በስተመጨረሻም አልሐምዱሊላህ መዲና ደርሰናል። መዲነቱል ሙነወራ ደርሰናል። ያው ብዙ ላይት አለውና እንግዲህ ቀጣይ በደንብ ማሳያችሁ ይሆናል። በጣም እንጃ ቃላት ከባድ ነው። ቃላት እንዴት አድርጎ አልሐምዱሊላህ። ለማንኛውም መዲና ደርሰናል። አልሐምዱሊላህ